ጎንደር እንዴት ነህ? ሁሉ ሰላም ሰላም ማለት ጠይቀ ነበር የመጣው ጭራሽ ልብስ ማጠብ ጀመረ እንዴ? ህይወት እንዴት ይዘዋል ጎንደርዬ? ገና ነው። እንግዲህ ጎንደርዬ ሰሞኑን አሞት ላየው መጣው በጣም ተጨንቄ ነበረ። አሁን ደግሞ እንደዚህ ድኖልኝ ሳገኝ በእውነት በጣም ደስ አለኝ። ጭራሽ ተነስቶ ልብስ እያጠበ ነው። ምክንያት የቀበሌ ቤቱ ሲፈርስ ጎዳና ላይ ወጣ። ነገር ግን የሆነች በሸራ እዛች አካባቢ ከኋላ ተወጥራ እዛች ነበር ያለው። ታም እንግዲህ አንዳንድ አልባሳትም የሌሊትም ልብስ ያላችሁ ብትተባበሩ ደስ ይለኛል። በእውነት እንደዚህ ነው ስላገኘ ደስ ብሎኛል። ማን አለቃ በእውነት እግዚአብሔር ይመስገን። ዛሬ ሚያዝያ 27 2013 ነው። ለልጆቼ አብረን መሆኑን እፈልጋለሁ። ለአብሬያቸው ሰው ከልጆቼ ጋር በጣም ደስ ይለኛል እና በዚህ አጋጣሚ ወደዚህ የመጣሁበት ቦታ ማረፍም አልቻልኩም። በጣም የሚያሳዝነኝ ጎንደር መጣዋልና እሱን ለመጠየቅ ነበር ወዲህ የመጣሁት። ሰላም ለሁላችሁ በአገር ውስጥም ከሀገር ውጭም ያላችሁ ወዳጆቼ። ዛሬ እዚህ ባጠገብ የምታዩት አቶ መለሰ ዮሐንስ ይባላል። የዚህ ያሰላ ተወላጅ ነው። ወላጆቹን በ20 አመቱ ነው ያጣው። በዚህ በ20 አመት ውስጥ ደግሞ ወላጆቹን ካጣ በኋላ በቀበሌ ቤት ውስጥ ይቀመጥ እንጂ ብዙውን ጊዜውን የቀን ስራ በመስራት እየተሯሯጠ እንዲሁም ደግሞ በዚህ የኔ የመንፈስ ልጆቼ ከነሱ ጋር አብሮን በመሆን አገኘዋለሁና እኔ ካገኘሁት ከተገናኘን ወደ 3 አመት ይሆነናል። በምትችሉት ነገር ሁሉ ገዛ አድርጋችሁ ያው ወንድሜ ጎንደርን እንደው በተቻለ መጠን በሁለት እግሩና ቆመው ለማለት እወዳለሁ። እንግዲህ ጎንደር እግዚአብሔር ይረዳናል። በህይወት ውስጥ ካለው ከናንተ መለየትም አልችልም። ግን ባንድም በሌላ መልካም የሆኑ ሰዎች ከጎናችን ይቆማሉ። ከዚህ ታንተም ትወጣለህ። ይሄ መልካምነት ባህሪ አይለወጥ። ሁሌም ከጎንህ ኖልኛል። አይዞህ እንዳይከፋ። በዚህ ሁኔታ ስላገኘው በጣም ደስ ብሎኛል ጎንደርዬ። እውነት እግዚአብሔር መጨረሻውን ያሳምረው። ለሁላችንም አሜን አሜን አሜን። ክፉ ያንካሽ።